የኒውስ እንትን ላይ ብሩክ ቢያሸንፍ ደስ ይለኛል። ሙሴም ደስ ይላል፣ ግን ብሩክ ቢያሸንፍ ደስ ይለኛል ጋይስ። ሌላው ደግሞ አዶናይ ነው። በነገራችን ላይ አንዳንድ ሰዎች ስለ አዶናይ ሲያወሩ ሰማሁ። አዶናይ እኮ በፊት ስደተኛ ነበረ። ላብራራላችሁ። በፊት ስደተኛ ነበር። አሁን ኢትዮጵያ ገብቶ እየኖረ ነው። ተመልሼ ኢንተርቪውን አልሰማችሁትም? የአዶናይን ኢንተርቪው ተመልሼ ስደት አልወጣም ብሏል፣ አልሄድም ብሏል። ስለዚህም ሰው አገሩ ላይ ያለ ቲክቶከር ነው። በጣም ነው የምትቀሩታ። እዛ ውጭ ሀገር ያላችሁ ምናምን እንደዚህ በጣም ነው የምትናደዱታ። በቃ የእናንተ ስም መጠራት አለበት። እናንተ ገንዘብ ያለበት ነገር ላይ ከተጠራችሁ በቂ ነው። እርዳታው ምናምን ላይ ካላችሁ ይበቃችኋል። ዋይ ለምን ቤዙ ይበቃችኋል። እሱ ራሱ እኮ መክሊት ነው። እሱ ራሱ እኮ መሸለም ነው። ሰዎች ለእርዳታ አምኗችሁ እናንተ ጋር መጥቶ ገንዘባቸውን ማፍሰስ ፍጭጭ ማድረግ ራሱ እኮ ትልቅ በረከት ነው። በረከት ደግሞ ቤታችሁን ጎብኝቶታል። ምንድነው ቲክቶክ አዋርድ ላይ እኛ አልገባንም ብላችሁ የምትሉት? አዶናይ ካናዳ ነበር የሚኖረው ነው። ካናዳ አይደለም የሚኖረው፣ ኢትዮጵያ ነው የሚኖረው። ኢትዮጵያ እየኖረ ኢትዮጵያ ያሉትን ወጣቶች እየረዳ ያለ ምርጥ ቲክቶከር ነው በዚህ ሰዓት። ስለዚህ አዶናይ ይገባዋል እንጂ የእናንተ ምናምን እናንተ ያው በሚዲያ በደንብ አድርጋችሁ እየተሸለማችሁ አይደል እንዴ? ቀን በቀን አይደል የተሸለሙት? እንደጋይ ሰው ግን ምን ነክቶታል? የአዶናይን ኢንተርቪው አልሰማችሁትም? አዶናይ ኢንተርቪው ላይ ምንድን ያለው? ከዚህ በኋላ ተመልሼ ስደት አልወጣም ብሏል። ስለዚህም አሪያችሁ ሊሆን ነው የሚገባው። እንደውም እዛ ሀገር ላላችሁ ሀገራችሁ ላይ ገብታችሁ መስራት እንደምችሉ እና መቀየር እንደምችሉ እንዲሁም ደግሞ በላይቭ ስትሪም ላይ ቁጭ ብላችሁ ገንዘብ መሰብሰብ ብቻ ሳይሆን ሀገራችሁ ላይ መታችሁ የያዛችሁትን ገንዘብ የጎዳና ልጆችን ሰብስባችሁ 5 ስታር ሆቴል አስቀምጣችሁ ለሳምንት ለምን አይሆንም እያዝናናችሁ ማኖር እንደሚቻል አሳዩ። ቀን በቀን እርዳታ ሲባል አካውንት ከፍታችሁ እርዱ ብላችሁ ከምትሉ ኢትዮጵያ መታችሁ አሳዩ። ያንን ያ ነው ባይዘዊ ሊያስመርጥህ የሚችለው። ስለዚህም ከአዶናይ ጋር ልትወዳደሩ አትችሉም። አዶናይ ሀገሩን ያለው ኢትዮጵያ ነው ያለው። ለምን አዶናይ ተመረጠ? ለምን አዶናይ እንትን ተባለ? በጣም ነው የምትገርሙት። አዶናይ ኢትዮጵያ ነው ያለው፣ የኢትዮጵያ ነዋሪ ነው። ስለዚህም ይገባዋል እና ቅናታችሁን በልክ አድርጉት። ፉክክሩ ውድድሩ ኢትዮጵያ ስላለ ሰው እንጂ ውጭ ሀገር ስላለው ሰው አይደለም። ሮዚ ገብታ ነበረ። አይሩኑ ሮዚን እንዴት እንዳስገቧት አላውቅም። ሰው በምን ስህተት በምን ምክንያት ሮዛ እንደገባች አላውቅም። ምክንያቱም ውጭ ሀገር የሚኖሩ ሰዎች ለውድድር አይቀርም። ኢትዮጵያ የሚኖሩ ሰዎች ነገ ተመልሶ ስላለመውጣቱ ምን ያህል እርግጠኛ ሲወጣ፣ ዋናው ውድድሩ በተዘጋጀበት ሰዓት አዶናይ የት ነው ያለው? ኢትዮጵያ። የት ነው ቲክቶክ ቪዲዮ የሚሰራው? ኢትዮጵያ። ዋና ፖይንቱ እሱ ነው። ይሄ ውድድር ሲወዳደር አዶናይ የት ነው ያለው? ኢትዮጵያ ነው ያለው። ስለዚህም አዶናይ ከእናንተ ጋር አይወዳደርም። ይሄንን ነው የምለው። በጣም ነው ግን የምትቀናኑት። ጌታ ሆይ ኢትዮጵያ ያሉት ራሱ ቲክቶከሮቹ እንደዚህ አልተቀናኑም ጋይስ። ኢትዮጵያ ያሉት ራሱ ጌታ ኢትዮጵያ የሚኖሩት ቲክቶከሮች ራሱ እኔ አልተመረጥኩም ብለው አላለቀሱም እንዴ? እርዳታ ሲሆን እኛንን የምትጠሩን እንዴ? ስለምትፈልጉት ነው እርዳታው ላይ ቁጭ ብላችሁ የምትሉት። አላላ ማን አስገድዷችሁ ነው? ፈልጋችሁ ሰው ተቀምጣችሁ እርዳታ የምትሰበስቡት አይደል እንዴ? ሀገሬ ልጆች መቼም ጥቅም ባይኖረው ቂጥሽን ስታሽ አዳሚዎች ወንበር ላይ ዩቱብ እንኳን ቦር እየከፈለኝ ከ2 ሰዓት በኋላ የሆነ ነገር ሆዴን ሁሉ ይቆርጠኛል። እዚህ ጋር እንዲህ ያቆርጠኛል። አይደለም ቀኑ ሙሉ ልውልበት ቀርቶ ማለት ነው። ካልተጠቀምኩበት ምንድን ነው የምታወሩት? እርዳታ ስትሰሩ ለመታየት ለአድናቆት ነው እንደምትሰሩት? ለሽልማት ነው እንደምትሰሩት?
እንድትሸለሙ ነው እንዴ እርዳታ የምትሰሩት? ቤተሰብ እርዳታ እኮ የልብ ነው። የልብ ደግነት፣ መልካምነት ሲታከልበት እንጂ አድናቆትም ውደሳም ሽልማትም ፈልጌ አይደለም እርዳታ ላይ የምቀመጠው። ታዲያ ምንድን ነው ዛሬ ቲክቶክ አዋርድ ሲመጣ እኛን ነበርን መረዳት መሰጠት የነበረብን የምትሉት? አያችሁ፣ ፌክ ናችሁ። ከልቡ የሚሰራ ሰው የለም። ከልቡ የሚያደርግ ሰው የለም። ከእናንተ ነገር ላይ የሚቀንስ ነገር ቢኖር ለ20 ደቂቃ አትቀምጡ። እናንተ የማትጠቀሙበት ነገር ባይሆን ለ15 ደቂቃ አትቀምጡ። ራስ ወዳዶች ናቸው። እዛ ተቀምጣችሁ ስለ ሽልማት ምናምን በዛሬ ዓመት ነው የታያችሁ። የዛሬ 2 ዓመት 3 ዓመት 1 ዓመት ለምን አልታያችሁ? 2 ዓመት ከዚህ በፊት የነበረው ለምን አልታያችሁ? ዛሬ ላይ ለምን ታያችሁ? አዶናይ ስለገባ፣ አዶናይ ስለተመረጠ ነው። ይገባዋል። አዶናይ ባይዘው ይገባዋል። ጥሩ በአሁኑ ሰዓት ለወጣቶቹ ጥሩ ነገር እያሳየ ያለ ልጅ ነው። ድፍረትን ቅን ስትሆኑ ደግሞ ከምንም በላይ እግዚአብሔር ነው የሚያከብራችሁ፣ ሰው አይደለም። እና እስከ ዛሬ ድረስ ያልተጨቃጨቃችሁበት የቲክቶክ አዋርድ ዛሬ አዶናይ ስለገባ ተናደዳችሁበት። በጣም ታሳዝናላችሁ። አይገባችሁም። እናንተ አይገባችሁም። ለሚገባችሁ ደግሞ አንበሳ ተሰጥቷችኋል። እዛው አንበሳችሁን እየለቃቀማችሁ ኖሩ። አለቀ። አይገባችሁም። ኢትዮጵያ አይደለማ ነው ትምህርት። አመሰግናለሁ። ቴንኪዩ። የሀገሬ ልጆች ላይክ አድርጉ። ምክንያቱም ተሳስተሻል። ያ ነው አልተሳሳትኩም። የእኔ ፍቅር ትክክል ነኝ። ከሀገር ውጭ ያለ ሰው ሽልማት ላይ አይካተትም ከተባለ ከሀገር ውጭ የተቀመጠ ሰው ለምን ቲክቶክ አዋርድ ላይ አልገባውም? ከሌ ገባ ተብሎ እየያያል። እርዳታ የምትሰሪው ቅን ልብ ስላለሽ ከሆነ ሰዎች የሚያገኙትን ነገር ከፉክክር አስገብተሽ ሚዲያ ላይ ወጥተሽ አትፎካከሪበትም። በነገራችን ላይ